ሰላም እንዴት ናችሁ? ዌልካም ባክ ቱ ዘ ቻናል። አንድ ሰው የፒኤችዲ ስኮላርሽፕ በተለይ በጣሊያን አፕላይ ማድረግ የሚያደርግ ከሆነ ማወቅ ያለበት ምንድን ነው? ትልቁ ፖይንት ክራይቴሪያስ ምንድን ነው? የሪሰርች ፕሮፖዛል እንደሆነ ከዚህ በፊት ቀድሜ ነግሬያችሁ ነበረ። ሪሰርች ፕሮፖዛል ባለፈው ቪዲዮ ሪሰርች ፕሮፖዛል ክራይቴሪያዎቹ ምንድን ናቸው ስጽፉ እዛ በጣሊያን ያሉ ዩኒቨርሲቲዎች ኢቫሉዌት የሚያደርጉት እንዴት ነው? ከዛ በኋላ ደግሞ ኮመንሊ ስትራክቸሩ ምን መምሰል አለበት፣ ሪሰርች ፕሮፖዛል ስትጽፉ ምን ምንን ማካተት አለበት፣ ሪሰርች ፕሮፖዛል ራሱ ፒኤችዲ ሪሰርች ፕሮፖዛል ምንድን ነው የሚለውን ለማየት ሞክሬ ነበር፣ ወይም ሪቪው አድርጌላችሁ ነበር። ያላያችሁት ቪዲዮን ገብታችሁ ተመልከቱት፣ ፓርት ዋንን። በዛሬው ቪዲዮ ግን የብዙ ተማሪዎች ጥያቄ የሆነውን መልስ ነው ከቨር ለማድረግ የምሞክረው። የአብዛኞቹ ጥያቄ ሃው ዱ አይ ቹዝ ሪሰርች ቶፒክ የሚል ነው። እንዴት ሪሰርች ቶፒኬን መምረጥ አለብኝ ወይም አሸናፊ እንዲሆን። ምክንያቱም ወሳኝ ነጥብ ነው ብያቸዋለሁ። ታይትላችሁ ቆንጆ ከሆነ ከዛ በኋላ ያለው ነገር ስቴት ኦፍ አርቱንም ሪሰርች ጋፑንም ለመጻፍ አትቸገሩም ማለት ነው። ወይም ደግሞ እሱን እንዴት እንደምታዘጋጁ ነግራቸዋለሁ። መጀመሪያ ግን ታይትሉ ይቀድማል። የብዙ ተማሪዎች ሚስቴክ ምንድን ነው? ምክንያቱም ብዙ ተማሪዎች ሪሰርች ፕሮፖዛል ወይም ደግሞ ኮል ሲያዩ ማይክሮሶፍት ወርድ ይከፍታሉ፣ ከዛ በኋላ መጻፍ ይጀምራሉ። ግን ይህ በጣም ስህተት ነው። ጠንካራ የሆነ ሪሰርች ታይትል ከፈለጋችሁ ወይም ስትሮንግ ሪሰርች ታይትል ኢዝ ኖት ክሬትድ ላይክ ፈርስት ኢትስ ዲቨሎፕድ አፍተር አንደርስታንዲንግ ዘ ዩኒቨርሲቲ ዘ ዲፓርትመንት ዘ ሱፐርቫይዘር ኤንድ ዘ ኤግዚስቲንግ ሊትሬቸር። ስለዚህ ጠንካራ ሪሰርች ለመጻፍ ማወቅ ያለባችሁ ነገር ስለዛ ዲፓርትመንት፣ ስለዛ ዩኒቨርሲቲ፣ ስለዛ ዲፓርትመንት፣ ስለ ሱፐርቫይዘሮቹ እና ከዚህ በፊት የተሰሩ ስራዎችን ማወቅ ይኖርባችኋል ማለት ነው። ስለዚህ በዚህ ቪዲዮ እንዴት ማዘጋጀት ወይም ሪሰርች ቶፒካችሁ እንዴት ማዘጋጀት አለባችሁ የሚለውን ወይም ደግሞ እንዴት መምረጥ አለባችሁ የሚለውን ስቴፕ ባይ ስቴፕ ምን መከተል እንዳለባችሁ ታይትል ለመምረጥ ወደ እናንተ አደርሳለሁ። ታዲያ ይህ ቪዲዮን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህ ቪዲዮ ደግሞ ይጠቅማችኋል ብላችሁ ለምታስቡት ሰው ሼር አድርጉት። ተከታታይ ቪዲዮ እሰራላችኋለሁኝ በአካደሚክ ዙሪያ፣ በኤአይ ዙሪያ እንደገና ደግሞ የተለያዩ የባችለር የማስተርስ እና የፒኤችዲ ስኮላርሽፖች ሲወጡ ወደ እናንተ አደርሳለሁ። እንዴት እንደምትሞሉ ጭምር ማለት ነው ቪዲዮ እሰራለሁኝ። በዛሬው ቪዲዮ ግን ሪሰርች ፕሮፖዛል ቶፒክ ለፒኤችዲ ተማሪዎች እንዴት መምረጥ አለባቸው የሚለውን አብረን እናያለን። አንድ ነገር ልነግራችሁ፣ ጠቃሚ ፖይንት ወይም ጠቃሚ ነገር ምንድን ነው? ቢፎር ራይቲንግ ዩር ፕሮፖዛል ዩ ኒድ ቱ አንደርስታንድ ሰምቲንግ ቬሪ ኢምፖርታንት ዩር ፕሮፖዛል ኢዝ ኖት ሪትን ፎር ዩር ሰልፍ። ምን ማለት ነው? የምትጽፉት ፕሮፖዛሉን ለእናንተ አይደለም። ይልቁኑ ኢት ኢዝ ሪትን ፎር ስፔሲፊክ ዩኒቨርሲቲ፣ ለሆነ ዩኒቨርሲቲ ነው፣ ፎር ስፔሲፊክ ዲፓርትመንት ነው እና ፎር ስፔሲፊክ ሪሰርች ግሩፕም ሊሆን ይችላል። በዲፓርትመንት ውስጥ ስፔሲፊክ ዲፓርትመንት ውስጥ የተለያዩ ሪሰርች ግሩፖች ይኖራሉ። ከነዛ ሪሰርች ግሩፖች ደግሞ ስፔሲፊካሊ ለዛ ግሩፕ ነው። ስለዚህ ራሳችሁን መጠየቅ የለባችሁ ቶፒክ ዱ አይ ላይክ፣ ምን አይነት ቶፒክ እወዳለሁ የሚለውን ነገር ወደ ጎን ትታችሁ ማድረግ ያለባችሁ ወይም መጠየቅ ያለባችሁን ዋት ሪሰርች ፕሮብሌም ኢዝ ዚስ ዲፓርትመንት ትራይ ቱ ሶልቭ፣ ይሄ ዲፓርትመንት ምን አይነት የሪሰርች ፕሮብሌም ነው ለመፍታት የሚሞክረው የሚለውን መገንዘብ ማወቅ ይጠይቃል ታይትል ከመምረጣችሁ በፊት። ስለዚህ ስትሮንግ ፕሮፖዛል የሚባለው አላይን ዊዝ ዲፓርትመንት ኤክስፐርቲስ ወይም ደግሞ እናንተ አፕላይ ከምታደርጉበት ዲፓርትመንት ጋር አላይን ማድረግ አለበት እና ኦሪጂናል ሪሰርች አይዲያ መሆን አለበት። ላይክ ማሰብ ያለባችሁ ነገር ያለባችሁ የኔ ፕሮፖዛል አሁን እየተጻፈ ወይም እየተሰራ ካለ ሪሰርች ኮሚኒቲ ጋር ወይም ደግሞ ኤግዚስቲንግ ያደረገ ሪሰርች ኮሚኒቲ አለ፣ እነሱን እንዴት ነው ጆይን ማድረግ የሚችለው ብላችሁ ነው ማሰብ ያላችሁ ፕሮፖዛል ስትጽፉ ማለት ነው። ስለዚህ ሞር ራሳችሁ ፎከስ የራሳችሁን ነገር ሳይሆን ሞር ፎከስ ያለባችሁ የሆነ ሪሰርች ቲም አለ፣ እዛ ሪሰርች ቲም ውስጥ ለመግባት ምን ማድረግ አለብኝ የሚለውን ነው መመልከት ያለባችሁ ማለት ነው።
የመጀመሪያው ስቴፕ ምንድን ነው የሚለውን ነገር እኔ መጀመሪያ ማድረግ ያለባችሁ፣ ለምሳሌ እኔ የፒኤችዲ ስኮላርሽፕ ኮል ወጣ ብዬ ሊንክ አስቀምጣለሁ። ከዛ ፒኤችዲ ኮሉ ይሄ ነው ብዬ ፒዲኤፍ አለው። እንደገና ደግሞ አኔክስ የሚባል አለ። እያንዳንዱ ዲፓርትመንቶች የሚያወጡት ዝርዝር ፖይንት አለ። ስለዚህ ያንን ነገር መጀመሪያ ማንበብ አለባችሁ ማለት ነው። ያንን አንደርስታንድ ማድረግ አለባችሁ። መጀመሪያ ፒኤችዲ ኮሉን አወርዳችሁ ማንበብ አለባችሁ ማለት ነው። ሲቀጥል አሁን ራሱ ከዛ በኋላ መጻፍ ቶሎ መጻፍ የለባችሁም። ይልቁኑ አንደርስታንድ ማድረግ ያለባችሁ ነገሮች አሉ። መጀመሪያ በነገራችን ላይ ሁለት አይነት ቶፒኮች ነው ወይን ያለው። የመጀመሪያው ምንድነው? ኬዝ ዋን ዩኒቨርሲቲው ኮሉ ላይ የሚያስቀምጠው ታይትል ያስቀምጣል። ፎር ኤግዛምፕል አርቲፊሻል ኢንቴሊጀንስ ፎር ስማርት ማኒፋክቸሪንግ ይልና ያወጣል። ስለዚህ እናንተ አሁን እዚህ ዲፓርትመንት ላይ ፓርቲስፔት የምታደርጉ ከሆነ ወይ ቶፒኩን ከመረጣችሁ በዛች ቶፒክ ስር ነው መጻፍ ያለባችሁ እንጂ ሌላ ታይትል አምጥታችሁ ብታስቀምጡ ሪጀክት ትደረጋላችሁ ማለት። ስለዚህ ጥንቃቄ ማድረግ ይኖርባቸዋል። ሁለተኛው ግን ኦፕን ኮል ሲሆን ነው። ኦፕን ኮል ማለት ዲፓርትመንቱ ተማሪዎች ታይትል ይዘው መጥተው እንትን እንዲሉ ሪሰርች ፕሮፖዛል እንዲጽፉ ነው። በዚህ ጊዜ የእናንተ ታይትል ከዛ ሪሰርች ቲም ጋር ወይም በዛ ዲፓርትመንት ጋር እንዴት አላይን ማድረግ አለበት የሚለውን ማሰብ ያለባችሁ ማለት ነው። ወደ ኬዝቱ እንሂድ። ኬዝቱ ኦፕን ሲሆን ማለት ነው። እና ምንድን ነው መጀመሪያ ማድረግ ያለባችሁ ወይም ደግሞ ብዙ ተማሪዎች የሚሳሳቱት ስህተት መጀመሪያ ምንድን ነው? ዲፓርትመንት ዌብሳይቱን አይመለከቱም ተማሪዎች። ኦፕን ሲሆን የራሳቸውን ታይትል ነው እንጂ የሚያስገቡት ምን አይነት የዛን ዲፓርትመንት ወይም ደግሞ የዛን ዩኒቨርሲቲ ዲፓርትመንት ቪዚት ያደረጉም። ይሄ አንደኛው ነው ስህተት ነው ማለት ነው። ነገር ግን የዛ ዲፓርትመንት ዌብሳይት ወይም እዛ ዲፓርትመንት ዌብሳይቱን ቼክ ስታደርጉ ምን ታገኛላችሁ መሰላችሁ? ሪሰርች ኤሪያስ፣ በዛ ዩኒቨርሲቲ እየተሰሩ ያሉትን ሪሰርች ላይብራቶሪ፣ ሪሰርች ግሩፕስ፣ ኦንጎይንግ ፕሮጀክትስ፣ ኒውስ፣ ሪሰንት ፐብሊኬሽን። ስለዚህ እነዚህን ታገኛላችሁ ማለት ነው። ስለዚህ መጠየቅ ያለባችሁ በዚህ ጊዜ ምንድነው ዋት ቶፒክስ አፒር ሪፒትድሊ። በእነዚህ ዲፓርትመንቶች ጆይን አድርጋችሁ በምታዩበት ጊዜ ተደጋጋሚ የሚነሳው ቶፒክ የትኛው ነው? ለምሳሌ አብዛኞቹ ዲፓርትመንት ሪሰርች ግሩፕ ወርኪንግ ኦን ኤአይ ፎር ሄልዝ ኬር ቢሆን ዳትስ ፕሮባብሊ ስትሮንገር ዳይሬክሽን ታን በጣም ጠንካራ አቅጣጫ ነው የራሳችሁን ፕሮፖዝ ለማድረግ። ስለዚህ ፕሮፖዝ ታደርጉ ኤአይ ፎር ሄልዝ ኬር መሆን አለበት ማለት ነው። ሌላ ቶፒክ የምትመርጡ ከሆነ ያን ያህል ኢንተረስት ላይ ያደርጋቸው ይችላል ማለት ነው። እስቲ ወደ ስቴፕ 3 እንሂድ። ስቴፕ 3 ላይ ማድረግ ያለባችሁ ፕሮፌሰር መምረጥ ነው። አሁን ሪሰርች ጀነራሊ እዛ ዲፓርትመንት ውስጥ ያለውን 2 3 4 ካሪኩለሞች አያችሁና በጣም የወደዳችሁትን መረጣችሁ፣ ጀነራል የሆነ ነገር ማለት ነው። ከዛ ምንድነው የምታደርጉት? ፕሮፌሰሮች በነዛ በወደዳችሁት ዙሪያ ቶፒክ ዙሪያ ፕሮፌሰሮች ነው ቼክ የምታደርጉት። ከ2 እስከ 5 ፕሮፌሰሮች ትመርጣላችሁ እንደየፍላጎታችሁ፣ 3ም 4ም የምትመርጡት እነዚህን ፕሮፌሰሮች በስራቸው ሳይሆን ጀስት እንትናቸውን በማንበብ ነው። ዜር ፋካልቲ ፕሮፋይል፣ ዜር ሪሰንት ፐብሊኬሽን፣ ዜር ፈንድድ ፕሮጀክት፣ ዜር ከረንት ፒኤችዲ ስቱደንትስ፣ አሁን ላይ የሰሯቸው ፒኤችዲ ሪፖርቶች። እነዚህ ነገሮች ግልጽ የሆነ ፒክቸር ይሰጣቸዋል ዋት ዘይ አክቲቪሊ ወርኪንግ ኦን። ሪመምበር ልታደርጉ ወይም ደግሞ ትገነዘቡ የሚገባው ነገር ምንድነው? ሱፐርቫይዘርስ አር ጀነራሊ ሞር ኢንተረስትድ ኢን ፕሮፖዛልስ ዛት ኮምፕሊመንት ዜር ኤግዚስቲንግ ኤክስፐርቲስ ራዘር ዛን ፕሮጀክትስ ኢን ኮምፕሊትሊ አንሪሌትድ ኤሪያስ። ፕሮፌሰሮቹ ወይም ደግሞ እዛ ሱፐርቫይዘሮቹ በጣም ኢንተረስት የሚያደርጋቸው አሁን እየሰሩበት ባለው የሪሰርች ቶፒክ ዙሪያ ርዕስ ይመጣላቸው በጣም ኢንተረስቲንግ ይሆናሉ እና ከሌላ ነገር ከምታመጡላቸው ይልቅ ማለት ነው። ወደ ስቴፕ 4 እንጓዝ። ስቴፕ 4 ላይ ምንድን ነው? ስቴፕ 4 ላይ የምነግራችሁ ነገር በጣም ጠቃሚ የሆነ መረጃ ነው። ምንድን ነው? ታይትሉን ከመምረጣችሁ በፊት ማድረግ ያለባችሁ ነገር ምንድን ነው? ከ5 እስከ 10
ከዚህ በፊት የተሰሩ ፔፐሮች ወይም ሱፐርቫይዘሩ የጻፋቸውን ፐብሊሽ ያደረጋቸውን ሪሰርቾችን ማንበብ ይጠበቅባችኋል ማለት ነው። እሱን እዛው ፕሮፋይላቸው ላይ ታገኛላችሁ። ግን 5 በቂ ነው። እዚህ ጋር ግን በጣም እንትን እንዳትሉ ምንድነው ይሄ በጣም ቴክኒካል የሆነ ዲቴል የሆነ ነገር አንደርስታንድ ማድረግ አይጠበቅባቸውም። ዶንት ወሪ ኢፍ ዩ ዶንት አንደርስታንድ ኤቭሪ ቴክኒካል ዲቴል። ፎከስ ማድረግ ያለባችሁ ፔፐሩን ስታነቡ እነዛን 5 ፔፐሮች በአንድ ፕሮፌሰር ስታነቡ ትኩረት ልታደርጉባቸው የሚገቡ ጥያቄዎች ምን ምን ናቸው? what problems are they trying to solve? Which methods do they frequently use? what limitation do they mention? what future work do they recommend? እነዚህን ነገሮች ለእነዚህ ጥያቄዎች የሚሆኑ መልሶችን ከዛ ከፕሮፖዛሉ ላይ እንትን ማድረግ አለባችሁ ማለት ነው። ለእነዚህ ጥያቄዎች መልስ ታዘጋጃላችሁ ማለት ነው። ስለዚህ ኤክሰለንት ፒኤችዲ ቶፒክ የሚመጣው ደግሞ ከፊውቸር ወርክ ሴክሽን ነው። ፐብሊሽ ከሆነ ፔፐር ማለት ነው። ምንድነው እነዛ ፕሮፌሰሮች ፔፐር ፐብሊሽ ሲያደርጉ ኮንክሉዥን ላይ በተለይ ኮንክሉዥን ላይ ሊሚቴሽን እና ፊውቸር ወርክ ያስቀምጣሉ። ፊውቸር ወርኩና እንትኖቹን ወስዳችሁ የራሳችሁን ምን መምረጥ ትችላላችሁ ማለት ነው። ታይትል መምረጥ ትችላላችሁ፣ ወይም ደግሞ ያንደረድራችኋል ማለት ነው። አሁን ወደ ስቴፕ 5 እንሄዳለን። አሁን የምመክራችሁ ነገር ምንድነው፣ ምን አይነት ፎርሙላ ነው መውሰድ ያለባችሁ ታይትላችሁን ለመምረጥ? ዲፓርትመንት ሪሰርች ኤሪያ፣ ሱፐርቫይዘር ኤክስፐርቲስ፣ ከዛ ሪሰርች ጋፕ፣ ከዛ ዩር ኢኖቬቲቭ አይዲያስ። እነዚህን አንድ ላይ አድርጋላችሁ ነው። ኦኬ በኤግዛምፕል እንየው። ለምሳሌ ኤግዛምፕል እንየው። ለምሳሌ ሰፖዝ ዘ ዲፓርትመንት ወርክስ ኦን ኤአይ ኢን ሄልዝ ኬር ቢሆን ኤግዛምፕል ሄልዝ ኬር ነው እያልኩ ያለሁት። ፕሮፌሰር ስፔሻሊዝ ኢን ዲፕ ለርኒንግ ፎር ሜዲካል ኢሜጂንግ ቢሆን ፖሲብል ታይትሉ እናንተ ልታዘጋጁ ወይም ደግሞ የፕሮፌሰሩ ዲፕ ለርኒንግ ፎር ሜዲካል ኢሜጂንግ ስፔሻላይዝድ ቢሆን እና ሊትሬቸር ላይ ደግሞ ሾው ዳት ከረንት ሞዴልስ ላክ ኦፍ ኤክስፕሌናቢሊቲ ምን ማድረግ አለባችሁ? ታይትላችሁን ምን ብላችሁ ማለት ትችላላችሁ? ዲቨሎፒንግ ኤክስፕሌናብል ዲፕ ለርኒንግ ሞዴል ፎር ክሊኒካል ዲሲዥን ሰፖርቲንግ ሜዲካል ኢሜጂንግ ዲያግኖሲስ። ከዛ ተነስታችሁ የራሳችሁን ታይትል ክሬት ማድረግ ትችላላችሁ። ይሄ አሴ ኤግዛምፕል ነው ማለት ነው። ግን በጠቅላላ ጀነራላይዝድ እናድርገው። ኮመን ሚስቴኮች ምን ምን ናቸው? የዛሬውን ኤፒሶድ ከመጨረሳችን በፊት ማለት ነው ተማሪዎች ብዙ ጊዜ ራሳቸው የሚመቻቸውን ታይትል ይመርጣሉ። ይሄ ስህተት ነው። ይልቁኑ የራሳቸው የሚፈልጉትን ሳይሆን እዛ ሪሰርች ግሩፕ ላይ ወይም ደግሞ እዛ ዲፓርትመንት ላይ ያሉ ክፍተቶችን ሊያሟላ የሚችል ሪሰርች ቶፒክ ነው ማንሳት ያለባችሁ ማለት ነው። አንዳንዶች እዛ ዲፓርትመንት ሪሰርች ፕራዮሪቲን አይሰጡም። ይሄም ስህተት ነው። ሱፐርቫይዘር ፐብሊኬሽን ያደረጉትን አያነቡም። ይሄም ሌላ ክፍተት ነው። ስለዚህ እናንተ በዚህ ቪዲዮ ጀነራሊ ስላደርገው ማወቅ ያለባችሁ የጉድ ታይትል ኢዝ ስፔሲፊክ፣ ሪሊቫንት፣ ኦሪጂናል፣ ቪዚብል ኤንድ አላይንድ ዊዝ ዲፓርትመንት ኤክስፐርቲስ። እነዚህን አሁን የጠቀስኳቸውን ነገሮች ለጥሩ ታይትል እነዚህን መያዝ ይኖርበታል ማለት ነው። ኦኬ ፋይናሊ በዚህ ቪዲዮ ጠቅለል አድርገን ስናየው በዛሬው ቪዲዮ የተነጋገርነው እንዴት ሪሰርች ታይትል ክሬት እንደምናደርግ ነው። ሌላው ሪሰርች ታይትላችንን ስንመርጥ ወይም ፒኤችዲ ሪሰርች ፕሮፖዛል ታይትል ስንመርጥ ማየት ያሉብን ነገሮች ዘ ፒኤችዲ ኮድ፣ ዘ ዲፓርትመንት፣ ዘ ሱፐርቫይዘር ኤንድ ኤግዚስቲንግ ሊትሬቸር መሆኑን አይተናል። ሌላው እነዚህን ካየን በሚቀጥለው ቪዲዮ ደግሞ ምን እናያለን? how to find previous research paper, how to find ማለትም በእናንተ ታይትል ከመረጣችሁ በኋላ በእናንተ ታይትል ከዚህ በፊት የሰሩ የጥናትና ምርምሮችን እንዴት ማውረድ ይኖርባችኋል ወይም ማግኘት ትችላላችሁ። ፒኤችዲ ቴሲስ እንዴት ማውረድ ትችላላችሁ። እንዴት ነው ኦርጋናይዝ ሊትሬቸር ማድረግ ትችላላችሁ። ስቴት ኦፍ አርታችሁን እንዴት መጻፍ ስቴት ኦፍ አርት እንዴት ነው የሚጻፈው የሚለውን ወደ እናንተ አደርሳለሁ። ታዲያ ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ
እንደ ቅድም መጀመሪያ እንዳልኩት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሌሎች ሰዎች እንዲደርስ ሼር አድርጉ። Thank you for watching and I will see you in the next episode. Bye.